በዚህ ሰዓት በዓለማችን የአቪዬሽን ኢንዱስትሪ ላይ አንድ አነጋጋሪ ነገር ተከስቷል። በዚህም ታዲያ ኤርባስ ወደ 6000 የሚጠጉ ኤ320 የሆኑ አውሮፕላኖችም እንዳይበሩ ትዕዛዝ መስጠቱ ሰምቷል። በዚህም ታዲያ የሶፍትዌር አፕዴት ስለሚያስፈልጋቸው ከቀጣይ በረራቸው ጀምሮ እንዳይበሩ የሚል ትዕዛዝ ማስተላለፉን ተከትሎ በበረራ ላይ የነበሩ አውሮፕላኖችም ለማረፍ ተገደዋል። እንዲሁም ደግሞ ቀጣይ በረራ ዝግጅት እያደረጉ የነበሩ ኤ320 አውሮፕላኖችም እንዳይበሩ መደረጋቸው ተሰምቷል። በዚህም ታዲያ በዓለም ዙሪያ ላይ በርካታ ተሳፋሪዎችና ተጓዦችም ችግር ውስጥ እንደገቡ ተነግሯል። ነገር የተከሰተው ታዲያ የኤርባስ አውሮፕላኖችም ሶፍትዌራቸውን አፕዴት ካላደረጉ በፀሐይ ማለትም በጨረር ወቅትም ችግር ሊያጋጥማቸው ይችላል ተብሎ በመታሰቡ ነው። በዚህም ታዲያ አንድ የኤርባስ አውሮፕላን ከሜክሲኮ ተነስቶ ወደ ኒው ጀርሲ በሚበርበት ሰዓትም አቲቲዩዱን በከፍተኛ ሁኔታ መቀነሱ ተከትሎ በርካታ ተሳፋሪዎች ጉዳት እንደደረሰባቸው ነው የተነገረው። በዚህ ምክንያት ታዲያ የኤርባስ ኤ320 አውሮፕላኖችም ሶፍትዌራቸውን እንዲቀይሩ ታዘዋል። እንደሚታወቀው የኢትዮጵያ አየር መንገድ ወደ 23 የሚጠጉ የኤርባስ አውሮፕላኖች ያሉት ሲሆን ኤ320 ግን እስካሁን ድረስ ይኑረው አይኑረው አልታወቀም።